ሰላም፣ እስኪ አንድ ነገር እንጠይቅ። ጠዋት ከአልጋ የሚያስነሳን ወይም ደግሞ አንድን ሥራ በቃኝ ሳንል እንድንቀጥል የሚያደርገን ያ ውስጣዊ ጉልበት ከየት ነው የሚመጣው? በቃ ዛሬ የምናየው በሕይወታችን ውስጥ ከበስተጀርባ ሆኖ ስለሚገፉን ስውር የሥነ ልቦና ኃይሎች ነው። እሺ፣ እስኪ እንግዳ በሚመስል ጥያቄ እንጀምር። አስቡት እስኪ በጣም የምንወደውን በትርፍ ጊዜያችን በደስታ የምንሰራውን ነገር ለመስራት ገንዘብ ይከፈለንስ? ፍቅራችን ይጨምራል ወይስ የሚገርመው ይቀንሳል? እንግዲህ የዛሬው ትንታኔያችን የሚጀምረው ከዚሁ ጥያቄ ነው። እናም የመጀመሪያው ክፍላችን የመነሳሳት አያዌው ወይም ፓራዶክስ የሚለው ነው። ነጥቡ ይህ ነው። አንድን ነገር አስደሳች የሚያደርገው ምንድን ነው? እና ሽልማት ስንጨምርበት ያ ደስታ ሊጠፋ ይቻላል? ይህን ለመፍታት ቆየት ያለ አንድ አስገራሚ ታሪክ ጋር እንሄዳለን። እሺ፣ በጊዜ ማሽን ወደ ኋላ እንመለስ። ወደ 1971 በዚህ ዓመት ኤድዋርድ ዴሲ የሚባል ተመራማሪ አንድ ሙከራ ያደርጋል። ሙከራው ቀላል ይመስላል፣ ግን ውጤቱ በጣም ጥልቅ ነው። የተጠቀመበት ነገር ደግሞ ሱዶኩ የሚባል የእንቆቅልሽ ጨዋታ ነው። የሙከራው አካሄድ በጣም ቀላል ነበር። በመጀመሪያው ዙር ተማሪዎቹ እንዲሁ ለደስታው ሲሉ ብቻ እንቆቅልሹን ይሰራሉ። ከዚያ በሁለተኛው ዙር አንዱን ቡድን ለየና ለሚሰሩት እያንዳንዱ እንቆቅልሽ ገንዘብ ማክፈል ጀመረ። ዋናው ነገር ግን የመጣው በሦስተኛው ዙር ነው። ክፍያው በድንገት ሲቆም ምን የተፈጠረ ይመስላችኋል? ውጤቱ ማንም ያልጠበቀው ነበር። እውነት ነው፣ ገንዘብ ሲከፈላቸው እንቆቅልሹ ላይ ብዙ ሰዓት አሳለፉ። ይሄ ይጠበቃል። የሚገርመው ግን ሽልማቱ ሲቀር ፍላጎታቸው ዝም ብሎ አልቀነሰም፣ ድራሹኑ ነው የጠፋው። እንዲያውም ከመጀመሪያው ምንም ክፍያ ከሌለበት ጊዜ ከነበራቸው ፍላጎት በታች ነው የወረደው። ታዲያ ዋናው ቁም ነገር ምንድን ነው? በቃ ዴሲ እንዳለው ነው። ያ ውጫዊ ሽልማት ገንዘቡ ውስጣዊውን ደስታና ፍላጎት አፍኖ ገደለው። የጨዋታውን ዓላማ ከደስታና ከመዝናናት ወደ ገንዘብ ማግኘት ተቀየረ። እሺ ጥሩ፣ ግን ለምን? ገንዘብ እንዴት ነው ደስታን የሚገድለው? መልሱ የሚገኘው ከስነ ልቦና ጥልቅ መር ውስጥ ነው። እስኪ አሁን ይህንን እንቆቅልሽ የሚፈታልንን ንድፈ ሐሳብ እኔ ይህ ንድፈ ሐሳብ ራሱን የመወሰን ንድፈ ሐሳብ ወይም ሰልፍ ዲተርሚኔሽን ቲዮሪ ይባላል። በሙከራው ላይ ያየነውን እንግዳ ነገር ለመፍታት ቁልፉ ይሄ ነው። ዋና ሐሳቡም የሰው ልጅ በተፈጥሮው ለማደግ እና ለመሻሻል ያለው ፍላጎት ላይ ነው የሚያተኩረው። እናም ይህን ንድፈ ሐሳብ እንደሚለው መነሳሳት ዝም ብሎ የሚመጣ ነገር አይደለም። ይልቅንም ሦስት መሠረታዊ የሥነ ልቦና ፍላጎቶችን ከማሟላት ጋር የተያያዘ ነው። እስኪ እንደ ሥነ ልቦናዊ ምግብ አስባቸው፣ ለአእምሮአችን አስፈላጊ የሆኑ ንጥረ ነገሮች ማለት ነው። የመጀመሪያው ራስ ገዝነት ነው። በሌላ አባባል የራሳችን ሕይወት ሹፌር እንደሆነ መሰማት ነው። ወደ ሙከራው ስንመለስ ገንዘቡ የተማሪዎችን ይህን የማደርገው በራሴ ምርጫ ነው የሚለውን ስሜት ቀምጧቸዋል። የራስ ገዝነት ስሜታቸውን ጎድቶታል። ሁለተኛው ደግሞ ብቃት ኮምፒተንስ ነው። ይሄ ማለት ይሄን ነገር እችላለሁ፣ ጎበዝ ነኝ የሚል ስሜት ነው። አሁን ተማሪዎቹ እንቆቅልሹን በመፍታት ብቃት እንዳላቸው ያውቃሉ፣ ችሎታ ነበራቸው። ነገር ግን ሌላኛው ፍላጎታቸው ራስ ገዝነታቸው የተጎዳ ነበር። በመጨረሻም ሦስተኛው ፍላጎት ትስስር ሪሌትድነስ ነው። ይህ ደግሞ ከሌሎች ጋር የመቆራኘት የእንክብካቤና የመካፈል ፍላጎት ነው። እንግዲህ እነዚህ ሦስቱ ፍላጎቶች ሲሟሉ ነው እውነተኛና ዘላቂ መነሳሳት የሚኖረን። በአጭሩ የሱዶኩ ሙከራው ያደረገው ነገር ቢኖር የተማሪዎቹን የመነሳሳት አይነት መቀየር ነው። ከውስጣዊ መነሳሳት ያ ማለት ከጨዋታው ደስታ ከሚገኝ ወደ ውጫዊ መነሳሳት ያ ማለት ገንዘብ ለማግኘት ወደሚደረግ ጥረት ለወጠባቸው። እሺ፣ ራስን የመወሰን ንድፈ ሐሳብ በጣም ኃይለኛ ነው። ግን ይሄ ዕውቀት የአንድ ትልቅ ምስል አካል ቢሆንስ? እስኪ አሁን ከዚህ አንድ ንድፈ ሐሳብ ወጣ ብለን ሰፋ ያለውን ምስል እንይ። ይህንና መሰል መርሆችን በሕይወታችን ውስጥ እንዴት በተግባር እንደምናውል እናያለን። እስኪ እንዲህ እናስበው። ራስን የመወሰን ንድፈ ሐሳብ ልክ እንደ አንድ ጠቃሚ መዶሻ ነው። ነገር ግን ይህ መዶሻ የሚቀመጠው በትልቅ የመሳሪያዎች ሳጥን ውስጥ ነው። ያ ሳጥን ራሱ ደግሞ ከምንም በላይ አስፈላጊ የሆነ አጠቃላይ ክህሎት ነው። ይህ ትልቅ ክህሎት የሥነ ልቦና ግንዛቤ ወይም ሳይኮሎጂካል ሊትሬሲ ይባላል። በቀላል አማርኛ የሥነ ልቦና እውቀትን ከቤተ ሙከራ አውጥተን በዕለት ተዕለት ሕይወታችን ውስጥ መጠቀም መቻል ማለት ነው። እሺ፣ ታዲያ በዚህ የሥነ ልቦና መሳሪያዎች ሳጥን ውስጥ ምን ነገሮች አሉ? እስኪ ሳጥኑን ከፍተን በውስጡ ያሉትን አንዳንድ ተግባራዊ ክህሎቶች እንይ።
በሳጥን ውስጥ ካሉት 9 ክህሎቶች መካከል ዋና ዋናዎቹ እነዚህ ናቸው። እንደምታዩት ዝም ብሎ ንድፈ ሐሳብ አይደሉም። እንደ ስነ ምግባር፣ ችግር መፍታት፣ ከሰው ጋር መግባባት አይነት በየቀኑ የምንጠቀምባቸው ተጨባጭ ችሎታዎች ናቸው። እሺ፣ ግን አንድ ጥያቄ አለ። እነዚህ ሁሉ የተለያዩ መሳሪያዎች በአእምሯችን ውስጥ እንዴት ነው የተደራጁት? ዝብርቅርቅ ናቸው ወይስ ስርዓት አላቸው? ይህ ጥያቄ ተመራማሪዎች ወደ ደረሱበት አንድ አስገራሚ ግኝት ይወስደናል። የሚገርመው ምርምር እንደሚያሳየው እነዚያ 9 ክህሎቶች በሦስት ዋና ዋና ምድቦች ውስጥ ይጠቃለላሉ። የመጀመሪያው ራስን የመገምገም እና የማሰላሰል ሂደት፣ ሁለተኛው አጠቃላይ የሙያ ክህሎቶች፣ ሦስተኛው ደግሞ ስነ ልቦናን ሌሎችን ለመርዳት የመጠቀም ዝንባሌ ነው። በቃ የስነ ልቦና ችሎታዎቻችን የተዋቀሩት በዚህ መልክ ነው። እሺ፣ እነዚህን ሁሉ ንድፈ ሐሳቦች አየን። ታዲያ ይህ ሁሉ ለእኛ ምን ይጠቅመናል? ለምንድን ነው ይህ ማዕቀፍ አስፈላጊ የሆነው? አሁን ሁሉንም ነገር አንድ ላይ አድርገን በሕይወታችን ውስጥ ልንጠቀምበት የምንችለውን ዋና ቁም ነገር እንይ። ዋናው ነገር ይሄ ነው። ይሄ ዝም ብሎ የአካዳሚክ ወሬ አይደለም። የሥነ ልቦና ግንዛቤ ትልቁ ክህሎት ወይም የመሳሪያዎች ሳጥኑ ነው። ራሱን የመወሰን ንድፈ ሐሳብ ደግሞ በዛ ሳጥን ውስጥ ያለ ሕይወትን ለማሻሻል የምንጠቀምበት በጣም ኃይለኛ መሳሪያ ነው። በመጨረሻም ነጥቡ ይሄን ነው። ሰዎች ስኬታማ እንዲሆኑ በሥራም ይሁን በትምህርት ቤት ወይም በቤት ውስጥ የራሳቸውን ምርጫ ማድረግ እንዳለባቸው መገንዘብ ነው። ራስን መቻል ወይም ራስ ገዝነት ለስኬት ቁልፍ ነው። እናም ዛሬ የተማርነውን ወዲያውኑ ወደ ተግባር እንድንቀይር በሚያደርግ አንድ ጥያቄ እንጨርስ። ከእነዚህ 3 መሠረታዊ ፍላጎቶች ራስ ገዝነት፣ ብቃት እና ትስስር ዛሬ በሕይወታችን የትኛው ላይ ነው የበለጠ ትኩረት መስጠት ያለብን? ይህንን ማሰብ ለግል እድገት የመጀመሪያው እርምጃ ነው።